እጅግ አሳዛኝ የተባለ መረጃ በዚህ ሰዓት ተሰምቷል። በካንሰር ህመም በጸና ታማ በርካቶቻችን የእርዳታ ቪዲዮ የሰራንላት እህታችን ኤልሮኢ ቅዱስ ህይወቷ ማለፉ ተሰምቷል። ሁላችሁም ለእህታችን ነፍስ ይማር በሉ። እህታችን ኤልሮኢ ቅዱስ በዩኒቲ ዩኒቨርሲቲ የሁለተኛ ዓመት የማኔጅመንት ተማሪ የነበረች ሲሆን በደረሰባት ድንገተኛ አጥንት ካንሰር በሽታ ምክንያት ትምህርቷንም ለማቋረጥ ተገዳ ነበር። ካንሰሩ በተገኘበት ወቅት በነበረው ህክምና የግራ እጇ ሙሉ በሙሉ እንዲቆረጥ ተደርጎ ህክምናዋ ስትከታተል ብትቆይም አሁን ላይ በተሰማ መረጃ መሰረት ህይወቷ ማለፉ ተሰምቷል። ለእህታችን ኤልሮኢ ቅዱስ ነፍስ ይማር፣ ለቤተሰቦቿ ለጓደኞቿና ለወዳጅ ዘመዶቿ በሙሉ ፈጣሪ መጽናናትን ይስጥልኝ። ሞተች እኮ ቤተሰብ ሞተች፣ ኤልሮኢ ሞተች። ቤተሰብ እግዚአብሔር የወደደው እንደሆነ የሚወስደው ሞተች። ከ200,000 ሰው በላይ ላይ ታርግታችሁ ያቅማችሁን አንድ ብሳትሳሱ እየረዳችሁ ነበር። ፈጣሪ ይማር እያላችሁ ኮሜንት ላይ የማይቻሉ ሚኖች እግዚአብሔር ወደደው አልፈቀደውም። ለዚህ ቻናል ምሳል ሞተች። እንደ አንድ ትታገር እኔ ባለኝ አቅም አግዣታለሁ። ባለኝ አቅም ቪዲዮ ሰርቼ ሞራ አግዣታለሁ። ፈጣሪ የወደደው ነው የሚወስደው። እኛም ወደዛው ነን። ነፍሷን በገነት ያውልልን። እግዚአብሔር አመሰግናለሁ። ግን እናንተ ላይ ያደረጋችሁት ያቅማችሁን እየረዳችሁ ያላችሁት በጣም አመሰግናለሁ። በጣም አመሰግናለሁ። ሞተች። ምንም ማድረግ አይቻልም። እግዚአብሔር የወደደው ነው የሚወስደው። እዚህ ዓለም ላይ እኛም እንሄዳለን፣ ወደዛው ነን። እኛም ይህን ቪዲዮ ላይክ፣ ሼር አድርጉ። ምንም ማድረግ አንችልም። ለቤተሰቦቹ ለወዳጅ ዘመዶቹ መጽናናትን እመኛለሁ። ምንም ምንለው ነገር የለም ሌላ። እኔ ከበደኝ በጣም ውስጤ የተሰበረው። አሁን ቪዲዮ እያየሁ የነበረው ሞታለች የሚባል መረጃ ሰምቼ ቪዲዮ እየሰራሁ ያለው። እሷን መጣመም ሰምታችሁ ለተረባረባችሁ ለሁላችሁ ፈጣሪ ስራችሁን እስቲ እናመሰግናለን። በጣም አመሰግናለሁ። ላይክ ያደረጋችሁት፣ ሼር ያደረጋችሁት በጣም አመሰግናለሁ። ያው ኢትዮጵያ ሕዝብ እንዳልኳችሁ ያለው ነገር እያዋጣ ነበርና ያው እንግዲህ አልሆነም። እንግዲህ ዛሬ የወጣት ኤልሮኢ ህይወት አልፏል በሚያሳዝን ሁኔታና ትንሽ ከባድ ነው። ያው እንግዲህ ብቻ ፈጣሪ ያለው ሆኗል። ትንሽ ከባድ ነው። እጅግ በጣም ያሳዝናል፣ ልብ ይሰብራል። ሰሞኑን ሶሻል ሚዲያ ላይ በአጥንት ካንሰር ታማ እርዳታ ሲሰባሰብላት የነበረችው እህታችን ኤልሮኢ ቅዱስ ህይወቷ ማለፉ ተሰማ። ታዲያ ኤልሮኢ በአጥንት ካንሰር ታማ አንድ እጇ ተቆርጦ ካንሰሩ ወደ ሳምባው አካባቢ እየተስፋፋም እንደነበረ ተነግሮ ነበር። ታዲያ በዚህም በርካቶች ተረባርበው እርዳታ እያሰባሰቡ የነበረ ቢሆንም አሁን ግን ከቤተሰብ አካባቢ የተሰማው መረጃ እንደሚያመላክተው ህይወቷ ማለፉ ተነግሯል። በተለይም የወጣት ሞት እጅግ በጣም ያሳዝናል፣ እጅግ በጣም ያማል። እህታችንን ነፍሷን በአጸደ ገነት ያኑርልን። ለቤተሰብ ለጓደኛ፣ ለዘመዶች መጽናናትን ይስጥልን። እቺ ልጅ እንደኔና እንዳንተ ነበረች። በጣም ፍጹም ጤነኛ ነበረች። እዚህ ጋር እንደምታዩት ቆንጆዬ የምታምር ልጅ። ከዛ በኋላ 20 ዓመቷ ነው። አስበው ራስን እንደሷ አድርጋ አስበው። በራዘር 21 ዓመቷ ነው። ከዛ የዛሬ ዓመት ዩኒቨርሲቲ ተማሪ ናት። የዛሬ ዓመት በጀመራት የአጥንት ካንሰር ምክንያት እንደዚህ ሆነች። ከዛ በኋላ የአጥንት ካንሰሩ ወደ ሳምባ ካንሰር ተቀየረ። የአጥንት ካንሰሩ ግራ እጇን አሳጣ። ግራ እጇ ይቆረጥ ተብሎ ግራ እጇ ተቆረጠ። አስበው እንደኔና አንተ ነበረች የዛሬ ዓመት ማለት ነው። ገብቷላ። አሁን እንደዚህ ሆናለች። የሳምባ በሽቷ በጣም ከፍተኛ ደረጃ እየደረሰ ነው። አቅም አጡ ማሳከም። 1 ዓመት ሙሉ ቤተሰቡ አሳከመ። የህክምና ላይ ያለውን ገንዘብ ምን ያክል እንደሚወጣ ታውቁታላችሁ። 1 ዓመት አሳከመ። ከአቅሙ በላይ ሆነ። አሁን የእርዳታ ጥሪ ጠርቷል። አንተ አቅም ካለ ሰው መርዳት የምትችል ከሆነ ኃላፊነት አለብህ። ይህንን ቪዲዮ አይተ ሰው እንደዚህ ሆኖ ሰው ጤነኛ የሆነ ሰው እንደዚህ ሆኖ አንተ መርዳት እየቻልክ ማገዝ እየቻልሽ የምር ምንም ካላደረጋችሁ በጣም የሚያሳዝነው እግዚአብሔር በጣም የመጨረሻ ነውር ነው። 1,000 ብር 100,000 ሰው ቢያዋጣ 10 ሚሊዮን ብር ነው። 10,000 ሰው 100 ብር ቢያዋጣ 1 ሚሊዮን ብር ነው።
እምንችለውን እናርግ። በቃ ዝም ብሎ ማዘን አይደለም። ነግበኔ ነው በቃ ነግበኔ ነው እንደምታዩት ነው። በቃ እግዚአብሔርን እንደዚህ ለምን ሆነ ማለት አትችሉም። በቃ እንደምታዩት ነው። በዚህ 1 ዓመት ውስጥ እንደዚህ ሆነች። እኛ ጉንፋን ሲዘን ራሱ ምን ያክል እንደምንሰቃይ ታውቃላችሁ። ምን ያክል እንደሚያስጠላ ራስ ምታት ሲያምን 1 ሳምንት ብንታመም አስቡ። እቺ ልጅ 1 ዓመት ሙሉ ማለት ነው። አሁን አቅም የለንም ብለዋል ቤተሰባቸው። እስኪ የምችለው እኔ በእርግጥ አላቃትም። ልጅቷ ኢንስታግራም ላይ ዴቪዶ ስቶሪ አድርገዋት ነው ያዩት። በጣም ነው ያሳዘነችኝ። ወጣት ስትሆን ደግሞ ይገባሃል። በጣም በቃ የሚያሳዝነው። የምንችለውን እናግዝ። በጣም ገንዘብ የለኝም በጣም ተቸግሬያለሁ የምትሉ ሰዎች ኮፒ ሊንክ አርጉት፣ ሪፖስት አርጉት፣ ገንዘብ ያለው ጋር እንዲደርስ ማለት ነው። ግን ገንዘብ ያላችሁ ሰዎች ዛሬ ጥሩ ውሎ መዋል የምትችሉ ሰዎች፣ በታክሲ የምትሄዱ ሰዎች በቃ ይቅርባችሁ፣ በባስ ሄዱ። ዛሬም ተቸገሩና ለዚህ ልጅ የምትችሉትን አርጉ። ይሄን ብር አልላችሁም፣ የምትችሉትን አርጉ። እንቺ ልጅ ስፎስ በቃ ትዳን። በሕክምና የሚድን ነገር ሆኖ በገንዘብ ማጣት ምክንያት ከምትሞት የምንችለውንና እኔ ያላንቺ መቼ ያምርብኛል፣ ደግም ክፉ አብረን ይሻላል። ማነው ሆዴ አንቺ አላሰብሽም እንኳን መራቅ ደጇ